የላሊበላ ውቅር አብያተ ክርስቲያናት ሕይወት ከተማ እንደጻፉት ላሊበላን ሄደው ሲጎበኙ የተለያዩ ስሜቶች ይፈራረቃሉ። የመጀመሪያ ጊዜ ከሆነ እንዴት እስከዛሬ ሳላየው ቀረሁ የሚል ቁጭት ስሜት፣ ከዚህ በፊት አይተውት ከሆነ ደግሞ እንዴትስ ድጋሜ እያየሁት እንደ አዲስ ያስደንቀኛል የሚል የመደመም ስሜት። እኔም በየተራ ሁለቱ ስሜቶቼ በተለያየ ጊዜ ተሰምተውኛል። በአሁኑ ጊዜ ላሊበላ የሚጎበኘው እንደ ድሮ በከብት ጀርባ ተጭኖ ሲመሽም ባስጠጋ ጎጆ ታድሮ ወራትንም ፈጅቶ አይደለም። አውሮፕላኑ ከአዲስ አበባ አንስቶ ሰዓት ሳይሞላ ላስታን ከብክቦ ያደርሳል። ባለታክሲውም በግማሽ ሰዓት ወደ ቱሪስት መናኸሪያዋ ላሊበላ ከተማ ገስግሶ ያወርዳል። ሆቴሎችም እንዳሸን ናቸው። ቤተ ክርስቲያኖቹ በየት ናቸው ተብሎ ቢጠየቅም ከሕፃን እስከ አዋቂው መንገድ ያሳያል። ከከተማው እምብርት በስተምዕራብ ዳገቱን ወጥተው ሲጨርሱ የዩኔስኮ ድንኳን በሩቁ ይታያል። ድንኳኑ ባይኖር ቤተ ክርስቲያኖቹን በሩቁ መለየት የሚከብድ ይመስለኛል። አንዴ ግን አጠገቡ ከደረሱ በኋላ የሚታየው የቤተ ክርስቲያናቱ ግዙፍነትና የራሳችን ትንሽነት ብቻ ነው። ላሊበላ በዓለማችን ካሉ አስደናቂና አስደማሚ ክስተቶች መካከል ይሰለፋል ብል ማጋነን አይመስለኝም። በዓይን ካላዩት ግን የማስደነቁን ጥልቀት መረዳት የሚቻል አይመስለኝም። ላሊበላን ስንጎበኝ በአእምሯችን የሚመላለሱ ብዙ ጥያቄዎች አሉ። የላሊበላ ቤተ ክርስቲያናት እንዴት ተሰሩ? መቼ ተሰሩ? በማን ተሰሩ? ለምንስ ተሰሩ? በዚህ ጽሑፍ ስለ እነዚህ ጉዳዮች ያሉን የጽሑፍ መረጃዎች ምን እንደሚሉ መርምሬ ባጭሩ ለማቅረብ ሞክሬያለሁ። አንዳንድ ምስክሮች። ስለ ላሊበላ ብዙ ተብሏል፣ ተጽፏልም። በሀገራችን ደራሲዎች ቢያንስ ከ15ኛው ክፍለ ዘመን ጀምሮ የንጉሥ ላሊበላን ገድል እንዲሁም ባለፉት ምዕት ዓመታት ስለ ንጉሡ አዳዲስ አፈ ታሪኮችና ጥናቶች እንደገና ተከልሰው ቀርበዋል። በውጭ ጸሐፊዎችም በተለይ ከ16ኛው ክፍለ ዘመን ጀምሮ እስካሁን የአጥኞችና የደራሲዎችን ቀልብ እንደሳበ ነው። በዛ ያሉ የውጭ ሀገር መጽሐፍትም በላሊበላ ዙሪያ ለህትመት በቅተዋል። አጼ ላሊበላ የነገሰውና እነዚህን አስደናቂ ህንፃዎችም የተሰሩት ከ800 ዓመታት በፊት በ1200ዎቹ መጀመሪያ አካባቢ እንደሆነ ይነገራል። የላሊበላ ገድል እንደሚገልጸው ንጉሡ ሁለተኛዋን ኢየሩሳሌም በላስታ ለማስገንባት እንዳለመና ቤተ ክርስቲያኖቹም ማሰራት እንደጀመረ ነው። ስለ ህንፃዎቹ ታሪክ የሚያወጋው የመጀመሪያው ጽሑፍ መረጃ በ15ኛው ክፍለ ዘመን አካባቢ በተጻፈው ገድለ ላሊበላ ነው። ይህም ገድል ከአጼ ላሊበላ ሞት 200 ዓመታት በኋላ እንደተጻፈ ሲገመት፣ የገድሉ ጸሐፊም የላሊበላን ቤተ ክርስቲያናት ሲያደንቅ እንዲህ ይላል። ወዳጆች ሆይ ተመልከቱ እንጂ ይህ ሰው በእጆቹ የተገለጹለት እነዚህ ግንቦች በየትኛውም በሌሎች ሀገሮች አልተሰሩም። ስለ እነዚህ አብያተ ክርስቲያናት አሰራር በምን ቃል ልንነግራችሁ እንችላለን? የቅጥራቸውንም ስራ እንኳ መናገር አንችልም። የውስጡንስ ተውት፣ ታይቶ አይጠገብም። አድንቆና ወድሶም ለመጨረስ አይቻልም። በላሊበላ እጅ የተሰራ ይህ ድንቅ ስራ በስጋዊ ሰው የሚቻል አይደለም። የሰማይ ከዋክብትን መቁጠርን የቻለ በላሊበላ እጅ የተሰራውን መናገር ይችላል። እናም ለማየት የሚፈልግ ካለ ይመልከት። በላሊበላ እጅ የተሰሩትን የአብያተ ክርስቲያኖቹን ህንፃዎች ይምጣና በዓይኖቹ ይመልከት። ከ100 ዓመታት ያህል በኋላም በ1520ዎቹ ፍራንሲስኮ አልቫሬዝ የተሰኘ ካህን ከፖርቱጋል መልእክት ለማድረስ መጥቶ ለ6 ዓመታት ኢትዮጵያ ውስጥ ተቀምጦ ነበር። በዚህም ወቅት የላሊበላን ውቅር አብያተ ክርስቲያናት ለመጎብኘት እድል አግኝቶ እያንዳንዱን ህንፃ ከገለጸ በኋላ በመደነቅ እንዲህ ብሏል። ስለ እነዚህ ህንፃዎች ከዚህ በላይ መጻፍ አልችልም። ምክንያቱም ከዚህ በላይ ብጽፍ የሚያምኑኝ አይመስለኝም። እስካሁን የጻፍኩትንም እውነት አይደለም ይሉኛል ብዬ ፈራለሁ። እኔ ግን በኃያሉ እግዚአብሔር እምላለሁ የጻፍኩት ሁሉ እውነት ነው። እውነታው እንዲያውም ከዚሁ ከጻፍኩት እጅግ የበለጠ ነው። ውሸታም እንዳይሉኝ ግን ትቸዋለሁ። ይህንንም አድናቆቱን በ1532 ዓ.ም በመጽሐፍ መልክ አሳትሞት የውጭው ዓለም ላሊበላን እንዲያውቅ አድርጓል። ስለ ላሊበላ ህንፃዎች በጽሑፍ ለመጀመሪያ ጊዜ ለመግለጽ የሞከረው የውጭ ሀገር ተጓዥ አልቫሬዝ ነው። የአልቫሬዝ ገለጻ ምናልባትም ላሊበላ ከኢማም አህመድ ኢብን ኢብራሂም ወይም ግራኝ አህመድ ዘመን በፊት ምን ይመስል እንደነበር በመጠኑ ይገልጽልናል። አልቫሬዝ ላሊበላን ከጎበኘ ከ10 ዓመታት በኋላ ኢማም አህመድ በላሊበላ አካባቢ ሰፍሮ እንደነበረ ይነገራል። ኢማም አህመድ ንዋየ ቅድሳቱንና ንብረቶቹን ከመውሰድ ውጭ እንደ ሌሎች ቤተክርስቲያናት ላሊበላን ለማቃጠልና ለማውደም እንዳልሞከረ ምንጮች ይጠቁማሉ። በቤተ ክርስቲያናቱ አሰራር ኢማም አህመድም
ተደሞ የነበረ ይመስላል። በድጋሜ በ18ኛው ክፍለ ዘመን ከመጡ ጎብኚዎች ጀምሮ ብዙዎች ለላሊበላ አድናቆታቸውን በተለያየ ጊዜ ጽፈዋል። ነገር ግን በአፄ ላሊበላ ዘመን የነበሩ ምስክሮች የጻፉት ታሪክም ሆነ ስለ አሰራሩ የሚነግሩን መረጃዎች እጅግ ጥቂት ናቸው። በመሆኑም የተለያዩ አጥኚዎች ምሁራዊ መላምታቸውን በየጊዜው ሲሰጡን ከርመዋል። የላሊበላ ቤተክርስቲያናት እንዴት ተሰሩ? በሀገራችንም ሆነ በሌላው ዓለም ክፍል ከተሰሩት ውቅር ህንፃዎች አንዳንዶቹ ከዚህ በፊት በተፈጥሮ ከተበጁ ዋሻዎች ላይ የተመሰረቱ ናቸው። ከዋሻውም በመነሳት የተለመደውን የህንፃ አሰራር አስመስሎ ድንጋይን በመፈልፈል የሚሰሩ ናቸው። አንዳንዶቹ ግን አንድ ሙሉ ትልቅ ቋጤ ድንጋይን በመፈልፈል ከመሬት በታች ወይም ከተራራ ጎን በኩል ተፈልፍለው ይሰራሉ። የላሊበላ ቤተክርስቲያናት ከመሬት በታች ወይም ጎን ተፈልፍለው ከሚሰሩት አይነቶች መካከል የሚመደቡ ናቸው። ይህም የሚሰራው እንደተለመደው የህንፃ አሰራር ከመሰረቱ ተጀምሮ ወደ ላይ የሚቆለል ሳይሆን ከጣሪያው ተነስቶ ወደ ታች የሚፈለፈል ነው። ይህም አይነት አሰራር ከህንፃ ስራ ይልቅ ቅርጻ ቅርጽ ከመቅረጽ ጋር ይነጻጸራል። የቅርጻ ቅርጽ አሰራርን ዝነኛው የመካከለኛው ዘመን ቀራጭ ሚካኤላንጀሎ ሲገልጸው እያንዳንዱ ድፍን ድንጋይ ውስጥ ቅርጽ አለ፣ የቀራጩም ስራ ይህንን ቅርጽ ከታፈነበት ድንጋይ ነፃ ማውጣት ነው በማለት ነበር። የ15ኛው ክፍለ ዘመን የገድለ ላሊበላ ደራሲም በተመሳሳይ መልኩ የላሊበላ ቤተክርስቲያናትን ቅርጽ አሰራር ሲገልጽ እንዲህ ይላል። በላሊበላ እጅ እኒህ አብያተ ክርስቲያናት ከምድር ልብ ወጥተው የሚሰሩበት ጊዜ ደረሰ። ምድርን ከፈጠረ ጀምሮ ተሰውሮ የነበረውን ህንፃ እንዲገለጥ እግዚአብሔር ወዷልና። ወደ ቤተ ክርስቲያናቱ አሰራር ስንሄድ የላሊበላ ገድል በድጋሚ እንዲህ ይላል። ገብረ መስቀልም ላሊበላን ማለቱ ነው፣ ልዩ ልዩ የሆኑ የብረት መሳሪያዎችን አሰራ። ለመጥረብም የተሰራ አለ፣ ለመፈንቀልም የተበጀ ብረት አለ፣ ለመፈልፈልም የተሰራ አለ። እነዚህን ቋጤ ድንጋይ የመቅደስ ህንፃ የሚፈጸምባቸውን አሰራ። ገብረ መስቀልም ከዚያን ጊዜ ወዲህ ምድራዊ ሐሳብን ሚስቱንም ደስ ለማሰኘት ፈቃድ ቢሆንም አላሰብም። ሁሉንም በሙሉ መንፈስ ስለ እነዚህ አብያተ ክርስቲያናት አሰበ እንጂ። የላሊበላ ገድል እንደሚያሳየው ህንፃዎቹ በተለያዩ የእጅ መሳሪያዎች ማለትም የብረት መጥረቢያ፣ መፈንቀያ፣ መፈልፈያ እንደተሰሩ ይገልጻል። አፄ ላሊበላም ራሱ ስራውን ይከታተል እንደነበረ ይናገራል። በሀገራችን የድንጋይ ፍልፍል ህንፃዎች ታሪክ ላሊበላ የመጀመሪያው አይደለም። በተለይም በትግራይ አካባቢ ከላሊበላ በፊት የተሰሩ በርካታ ውቅር ቤተክርስቲያናት ይገኛሉ። ታዲያ ላሊበላም ከሌሎቹ የሚለየው ምንድን ነው? የላሊበላ ውቅር ቤተክርስቲያናት በተለይ የሚታወቁት በአንድ አካባቢና ተቀራራቢ ጊዜ ከ10 የሚበልጡ ፍልፍል ህንፃዎች በመሰራታቸው ነው። እንዲሁም ደግሞ ከሌሎቹ በተለየ ጥበብ የፈሰሰባቸው ስለሆነ ነው። የአሰራሩ ጥራት፣ የህንፃዎቹ ግዝፈት እንዲሁም የጌጥ አወጣጣቸው ብስለት ነው። ከቀራጮቻቸው ችሎታም በተጨማሪ ይህንን ማድረግ የቻሉት የላስታ አካባቢ ድንጋይ ለስራው ተባብራቸው ይመስላል። ሁለቱን የድንጋዮቹን አይነት አጥንቶ የነበረው የስነ ቅርስ ተመራማሪው ዳቪድ ፊሊፕሶን እንዲህ ይላል። በላስታ አካባቢ የተሰሩት ውቅር ቤተክርስቲያናት በትግራይ ከተሰሩት ጓደኞቻቸው እጅግ ይለያሉ። በትግራይ የሚሰሩት ሃርድ ሳንድስቶን ከተባለ በአካባቢው የሚገኝ ድንጋይ ሲሆን በላስታ የሚገኘው ድንጋይ ደግሞ ለስለስ የሚል ቮልካኒክ ተፍ ነው። በትግራይ የሚገኘው ድንጋይ ለመቅረጽ ትንሽ ጠንከር ያለ ስለሆነ ብዙ ጌጦችን ለማውጣት እንዲሁም መስኮቶቹን በትክክል ለማውጣት ስለማይመች መስኮቶቹን በእንጨት ለመስራት ይገደዳሉ። በላስታ የሚገኘው የድንጋይ አይነት ግን ለስላሳና ለመቅረጽ የሚመች በመሆኑ ለተለያዩ ጌጦችና ቅርጾች የተመቸ ነበር። በአንጻሩ በትግራይ ያሉት ውቅር ቤተክርስቲያናት በድንጋያቸው ጥንካሬ የተነሳ ቅርጻቸውን በሚገባ ጠብቀው ለመቆየት ሲችሉ፣ በላስታ የሚገኙት ግን በውጭው አየር ዝናብና ነፋስ ለመበላሸት የተጋለጡ ናቸው። የላሊበላ ቤተክርስቲያናት ለምን ከአንድ ድንጋይ ተወቅረው ተሰሩ? አንድ ህንፃን ከድንጋይ ፈልፍሎ ማውጣት እጅግ ከባድ ስራ እንደሆነ ግልጽ ነው። እንኳንስ 10 ትልልቅ ቤተክርስቲያናት ይቅርና አንድን ሙቀጫ ከድንጋይ ፈልፍሎ ማውጣት ምን ያህል እንደሚከብድ የሞክረው ያውቀዋል። ታዲያ አባቶቻችን ይህንን እልህ አስጨራሽ ስራ ለመስራት ምን አነሳሳቸው ብለን መጠየቃችን አይቀርም። ስለምን ከመሬት በታች? ስለምን ከአንድ ድንጋይ? ህንፃ በድንጋይ አነባብሮ መገንባት አይቀልም ነበር? አንድም ህንፃዎቹን ዘላለማዊ ለማድረግ መፈለግ ይመስለኛል። ይህም በመጠኑ የተሳካ ይመስላል። ከብዙ መቶ ዓመታት በኋላ እኛም የእጅ ስራቸውን ለማድነቅ እነሱም የእኛን ዘመን ሰው ለማስደመም በቅተዋል። በሌላ በኩል ደግሞ አስደናቂ ነገር በመስራት ለአምላካቸው ክብር ታላቅነትን ለማሳየት ሊሆን ይችላል። ሰዎች እምነታቸውን ለአምላካቸው ለማሳየት የማይቻለውን አድርገው የማይሞክረውን ሞክረው ይሰራሉ። ይህም አንድም ለቀጣዩ ዓለም ክብርን ለመሰብሰብ፣ አንድም ደግሞ ለራሳቸው ውስጣዊ ደስታና ለአምላካቸው ክብር የሚያደርጉት ነው።
ላሊበላና የጊዜው የህንፃ ጥበበኞች እምነታቸው ጠንካራ፣ መንፈሳቸው ገራራ እንደሆነ ከስራቸው ለማየት እንችላለን። አንድም ደግሞ ከመሬት በታች ቤተክርስቲያኖችን መስራት ከጠላት እይታ ለመሸሸግ ሊሆን ይችላል። ከመሬት በላይ ከተሰራ ማንኛውም ህንፃ ይልቅ ከመሬት በታች የሆነውን ጦረኛ ቢመታ በቀላሉ እንደማያገኘው አስበው ይሆን? በጊዜው ጦርነቶች የተፋፋሙበት ዘመን እንደመሆኑ ቤተክርስቲያናቱን ከእይታ ውጭ የማድረግን አስፈላጊነት አስበው እንደሆነ ገምታለሁ። የላሊበላ ቤተክርስቲያናት በማን ተሰሩ? እስከ ዛሬ የላሊበላን ውቅር ቤተክርስቲያናት ማን እንደሰራቸው በመገመት በተለያዩ ጊዜያት ብዙ መላምቶች ተሰጥተዋል። እስቲ ያለንን የጽሑፍ መረጃ ከኋላ ወደፊት እንይ። ገድለ ላሊበላ በንጉሥ ላሊበላ አዛዥነት በሀገሬው ሰዎችና በአማልክት እገዛ እንደተሰራ ይነግረናል። ህዝቡን ሁሉ ወደ እርሱ እንዲሰበሰቡ አዘዛቸው። በተሰበሰቡም ጊዜ በአብያተ ክርስቲያናቱ ህንፃ ስራ የምትረዱኝ ሁላችሁም የምትቀበሉትን ደሞዛችሁን ተናገሩ አላቸው። እግዚአብሔር እንድሰራ አዞኛልና እናንተም በአንደበታችሁ ደሞዛችሁን እንዴት እንደምትቀበሉ ተናገሩ። በጠራቢነትም ስራ የሚረዳ ጥራቢውንም በማውጣት የሚረዳ ሁላችሁም በአንደበታችሁ ተናገሩ እንዳላችሁኝ ይሰጣችኋለሁና ያለ ፈቃዳችን አስገደደን እንዳትሉኝ፣ ባጉረመረማችሁ ጊዜ ድካማችሁ ብላሽ እንዳይሆን። ሁላቸውም ልባቸው እንዳሳሰባቸው ነገሩት። እሱም ስጦታቸውን ሳያጓድል እንዳሉት ሰጣቸው። የአብያተ ክርስቲያናቱን ህንፃ ስራ ከጀመረ ጊዜ ጀምሮ እስከፈጸመ ድረስ ለሚፈለፍልም ሆነ ለሚጠርብ የቤተ ክርስቲያኑን ጥራቢ ለሚያወጣም ሆነ ደሞዛቸውን በየጊዜው ይሰጣቸው ነበር። በ16ኛው ክፍለ ዘመን ጊዜ ወደ ላሊበላ ተጉዞ ስለ ቤተ ክርስቲያኖቹ ጽፎ የነበረው አልባሬዝ ደግሞ እንዲህ ይላል። የእነዚህ ቤተ ክርስቲያኖች ስራ 24 ዓመታት ፈጅቷል። ይህም ተጽፎ ይገኛል ብለው ነግረውኛል። እናም የተሰራው በግብጾች እንደሆነ። ግብጾች ማለታቸውም ነጮች ማለታቸው ነው። ኢትዮጵያዊ ወሬ ነጋሪዎች ራሳቸው ይህንን አስደናቂ የጥበብ ስራ በዚህ ጥራት መስራት እንደማይችሉ ጠንቅቀው ያውቁታል። ምናልባትም አልባሬዝ አንድ አፍሪካዊ ህዝብ ይህንን መስራት ችሏል ብሎ ማመን የፈለገ አይመስልም። እንኳንና እሱ የሀገራችንም ሰዎች በጊዜው ማመን ስላቃታቸው የጥበቡን ባለቤትነት ለግብጾች ያስታቀፏቸው ይመስላል። በ19ኛው መቶ ክፍለ ዘመን የመጡት ተጓዦች ስራውን ሙሉ ለሙሉ በውጭ ሀገር ሰዎች እንደተሰራ ማመናቸውን ጽፈዋል። የሀገሬው ሰው በምንም መንገድ ይህንን አይነት ስራ መስራት የሚችል ጥበብ እንዳላካበተ አምነው ተቀብለዋል። አልባሬዝ 24 ዓመታት ፈጅቷል፣ ይህም ተጽፎ ይገኛል ብሎ የገለጸልን ጽሑፍ እስካሁን አልተገኘም። ምናልባትም በዘመን ሂደት ከጠፉት ብራናዎች መካከል አንዱ ሊሆን ይችላል። ይሁን እንጂ ከአልባሬዝ ጽሑፍ 400 ዓመታት በኋላ በ1951 ዓ.ም ተጽፎ የታተመው ዜና ላሊበላል የተባለው መጽሐፍ የተለያዩ የጽሑፍ መረጃዎችና አፈታሪኮችን ሲጠቅስ ፍንጭ ይሰጣል። ደራሲው ደጃዝማች ብርሃነ መስቀል ደስታ የተጠቀሟቸው የጽሑፍ መረጃዎች ግን እስካሁን ስላልተገኙ ስለ መረጃው እውነትነት ማረጋገጫ አላገኘንም። መጽሐፉ የላሊበላ ህንፃዎች በማን እንደተሰሩ ሲገልጽ እንዲህ ይላል። ላሊበላ በነገሰ በ10 ዓመቱ መራ ከተባለ አጠገብ የነበረውን ቤተ መንግስት ወደ ሌላ ለማዛወር አስቦ ቀይት ከተባለችው ባላባት ከሚዳቋ ገደል በላይ መካልት በመለስ ከጉሮ በታች ከገጠርጌ አፋፍ በላይ ያለውን ቦታ በ40 ጊደር ገዝቶ ቤተ መንግስቱን መካነ ልዕልት ብሎ በሰየመው ቦታ ላይ ሰራና በዚያው አቅራቢያ ታላላቅ ቋጤ ድንጋዮች መኖራቸውን ስላረጋገጠ በግዛቱ የሚገኙትን ዜጋዎቹን አዞ ህንፃ ቤተ ክርስቲያኖችን ማነጽ ጀመረ። የስራው መሪ ምንም ራሱ ቢሆን በዘመኑ የነበሩ ዜጎችን ሁሉ ጥበብ ተገልጾላቸው በፈቃድ እግዚአብሔር እየተረዱ ስራውን እያፋጠኑ ይሰሩ ነበር። እሱም የስራ መሪነቱ ብቻ ሳይሆን እንደ ህዝቡ ሁሉ በጉልበቱ ይሰራ ስለነበር ጥንታዊው ጽሑፍ ስራው 23 ዓመት እንደፈጀበት ሲናገር የቦታውም ስም ለተወለደበት ስፍራ መታሰቢያ ይሆን ዘንድ ሮሃ አለው ይላል። ይህም ጽሑፍ ስራው ስለፈጀው ጊዜ አልባሬዝ ከጻፈው ጋር ተቀራራቢ የጊዜ መስፈሪያ ተጠቅሟል። ስለ መሬቱ ስሪትም ሌላ ቦታ ያልተገኙ መረጃዎችን አካቷል። ነገር ግን ደጃዝማች ብርሃነ መስቀል ይህን መረጃ ከየት እንዳገኙት የሚገልጽ ነገር የለም። ጥንታዊው ጽሑፍ ብለው የጠቀሱትም በየት እንዳለ እስካሁን አይታወቅም። በሌላ በኩል በ1960ዎቹ አባ ገብረ መስቀል ተስፋዬ የተሰኙ የላስታ ገነተ ማርያም ቤተክርስቲያን አለቃ ከዋሻ አግኝቼ ተርጉሜዋለሁ ብለው ዜና ላሊበላ የተባለ ጽሑፍ ለቀዳማዊ ኃይለሥላሴ ዩኒቨርሲቲ አቅርበው ነበር። ኦሪጂናሌው ግዕዝ ጽሑፍ እስካሁን ባለመገኘቱ ትክክለኛ መረጃነቱን ማረጋገጥ ባይቻልም አባ ገብረ መስቀል ያቀረቡት የአማርኛ ዜና መዋዕል እንዲህ ይላል። ከመንግስቱ ህዝብ መካከል የህንፃ ስራ የሚችሉትን ጠበብት መረጠ። 100 ጠበብት አገኘ። ህንፃውንም ለማነጽ መሳሪያ፣ የአፈሩ መዛቂያ አካፋ፣ መጥረቢያ፣ መዶሻ፣ መቆርቆሪያ፣ የህንፃው ማለስለሻ ምሳር፣ መሮ፣ ተርዳ፣ መሰላል፣ ሰረገላ፣
ከብረታ ብረት አሰራ፣ አዘጋጀ። የአስሩን ቤተ መቅደስ ሥራ ወርዱን፣ ቁመቱን፣ ጎኑን፣ ወለሉን ለክቶ ሥራውን ጀመረ። በመጀመሪያ ቅጽሩን ለየ። ከዚህ ቀጥሎ መስኮቱን፣ ደጃፉን ለየ። እስከ 1950ዎቹ ድረስ በውጭው ዓለም እንዲሁም በአንዳንድ ኢትዮጵያውያን የላሊበላ ሕንፃዎች በውጭ ሀገር ሰዎች የመሰራቱ ታሪክ ለረጅም ጊዜ ታምኖበት ቆይቶ ነበር። ነገር ግን ሀገር ውስጥ የተገኙት ጽሑፎች በሀገሬው እንደተሰሩ ደጋግመው ይናገራሉ። የውጭ ሀገር አጥኚዎችም በ1960ዎቹ ከብዙ ጥናት በኋላ በሀገር በቀል ጥበበኞች ሊሰሩ እንደሚችሉ ተናግረዋል። ይህም ከላሊበላ በፊት የተሰሩ እንደሆነ የሚታመኑ ከአንድ ድንጋይ የተፈለፈሉ ውቅር ቤተክርስቲያኖች በላስታ አካባቢ እንዲሁም በሌሎች የሰሜን ኢትዮጵያ ክፍሎች ለምሳሌ ገረአልታ አካባቢ በመገኘታቸው ነው። ይህ የውቅር ህንፃ ጥበብ ለብዙ መቶ ዓመታት ከላሊበላ በፊት ሲሰራበት የኖረ በመሆኑ ጥበቡ ከየትም ሳይሆን አገር በቀል ለመሆኑ ምስክርነታቸውን ሰጥተዋል። የላሊበላ ህንፃዎች በቅርበት ስናያቸው ብዙ የሥነ ህንፃ ባህሪዎች ከአክሱም ጀምሮ ሲጠቀሙበት እንደነበረ፣ እያንዳንዱ የህንፃውን ክፍሎች ከጌጥ አወጣጥና የክፍሎች አወቃቀርን ጨምሮ ለረጅም ጊዜ በኢትዮጵያ ውስጥ ሲሰራባቸው የኖረ ጥበብ እንደሆነ እናያለን። ቀድሞ ከነበሩት የህንፃ ሥራ ጥበቦች በተጨማሪ አንዳንድ አዳዲስ ጥበቦች በላሊበላ ስለሚታዩ ምናልባትም አንዳንድ የውጭ ሀገር ሰዎች በስራው ተሳታፊ ሆነው ሊሆኑ እንደሚችል መላምቱን ክፍት ተወዋለሁ። ላሊበላ በዓለማችን ከአንድ ድንጋይ ተፈልፍለው ከተሰሩ ህንፃዎች የመጀመሪያውም የመጨረሻውም አይደለም። በግብፅ ምድር ከላሊበላ ህንፃዎች 3000 ዓመታት በፊት ንግሥት ሐትሸፕሱት ታላቅ ተራራ አስፈልፍላ ቤተ መቃብሯን አሰርታ ነበር። ከሷም በኋላ ብዙ ኃያላን ለራሳቸውም ሆነ ለሚያምኑት ታላቅ አምላክ ተራራ ገምሰው ቋጥኝ ደርምሰው ህንፃዎችን ሰርተዋል። ለምሳሌ በህንድ ሀገር የሚገኘውን ከዓለማችን ትልቁን ውቅር የቡድሂስት ቤተ መቅደስ እንዲሁም በሀገረ ጆርዳን የሚገኘውን ካዝህን ቤተ መቅደስን መጥቀስ ይቻላል። በኢትዮጵያ ከአክሱም ጊዜ ጀምሮ ህንፃዎችን ከአንድ ድንጋይ ፈልፍሎ መስራት የተለመደ ጥበብ ነበር። ላሊበላ ግን አስደናቂ የጥበብ እመርታ አሳይቶናል። በውቅር ህንፃ ስራ ጥበብ ብዙ እርምጃዎች ወደፊት መራመድ እንደሚቻል ያሳየበት ምርጥ የጥበብ ስራ ነው። የቶሮንቶ ዩኒቨርሲቲ በቅርቡ ጥናት እንዳደረገው በኢትዮጵያ የውቅር ቤተክርስቲያናት ስራ አሁንም አልቆመም። ባለፉት 10 ዓመታት ሰዎች እንደ አቅማቸው አሁንም መሮና ዶማ ይዘው ተራራ እየፈለፈሉ ቤተክርስቲያኖች በመስራት የእምነታቸውን ጥንካሬ ለማሳየት ይጥራሉ። እነዚህ አዳዲስ ቤተክርስቲያናትም በቅርቡ እየተገኙ እንደሆነ ዩኒቨርሲቲው አሳውቋል። ወደፊት ላሊበላን የሚወዳደር ውቅር ህንፃ በሀገራችን ተሰርቶ እና ይሆን? ይህ ጽሑፍ መጋቢት 2011 ዓ.ም በህይወት ከተማ የተዘጋጀ ነው። በሰላም ቆዩ።